እሺ ቤተሰቦች እንኳን ሰላም ቆያችሁኝ። ዩቲዩብ ቻናል ላይ ከተከፈተ ወዲህ ሁለተኛ ቪዲዮ ማለት ነው የሚሆነው። ዛሬ በዚህ ቪዲዮ ፎሬክስ ትሬዲንግ የሚባል ኮንሰፕት ምንድን ነው የሚለውን በዝርዝር ምንነቱን ለማስቀመጥ እሞክራለሁ። እስከ መጨረሻው ድረስ ቪዲዮውን በማየት ላይክ በማድረግ እና እንዲሁም ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎኔ እንድትሆኑ በትህትና እጠይቃለሁ። ስንጀምር ፎሬክስ ትሬዲንግ የሚል ነገር በተደጋጋሚ ልትሰሙ ትችላላችሁ። ዋትስ ፎሬክስ ትሬዲንግ ኤንድ ሃው ቱ ትሬድ ኢት የሚለውን ነገር ከእኔ ጋር አብረን እናያለን ማለት ነው። ለማታውቁኝ ሰዎች በዚሁ ስሜ ዳግም ተፈራ እባላለሁ። ሲቪል ኢንጂነር ኤንድ ፕራክቲሲንግ ፎሬክስ ትሬደር ነኝ። እንቀጥላለን ማለት ነው። ፎሬክስ ትሬዲንግ ቃሉን እንደሚያመላክተው ፎሬክስ የሚለው ቃል ከሁለት ወርዶች ኮምባይን የሆነ ነው ማለት ነው። ፎሬክስ የሚለው ወርድ is combined from two words as foreign and exchange. commonly አንድ ላይ ሲነበብ ፎሬክስ ተብሎ ይታወቃል። ፎሬክስ ማለት ፎሪን ኤክስቼንጅ ማለት ነው። ፎሪን ኤክስቼንጅ ትሬዲንግ ተብሎ ይጠራል ማለት ነው። ትሬድ የምናደርገው ፎሪን ኤክስቼንጆችን ነው ማለት ነው። Forex or foreign exchange trading is a buying and selling of currencies in global marketplace. ፎሬክስ ግሎባሊ ካረንሲዎች ኤክስቼንጅ የሚደረጉበት አይነት ትሬድ ነው። ኖርማሊ ካረንሲስ ብቻ አይደሉም፣ ስቶኮች፣ ኮሞዲቲዎች፣ ኢንዲሲሶች ወይም ኢንዴክሶች እና በጣም ብዙ ነገሮች ትሬድ የሚደረጉበት ማርኬት ነው ማለት ነው። ፎሪን ኤክስቼንጅ ማርኬት። ካረንሲ ኤክስቼንጅ ማለት ለምሳሌ ዩሮ እና ዶላር ቢኖር ዶላርን በዩሮ እየቀየርን እየሸጥን ወይም እየገዛን የምናተርፍበት እና የምንከስርበት ገበያ ግሎባሊ ማለት ነው። ይሄ ፎሬክስ ትሬዲንግ ማርኬት ግሎባሊ ላርጀስት ፋይናንሻል ማርኬት ነው። in the world is currently about $7 trillion daily trade ይደረጋል። this is decentralized ነው። no central ቦታ የለውም። over the world known ማርኬት ፕሌሶች ላይ 1971 እና ከ1970ዎቹ ጀምሮ በዓለም ላይ የሚነገድ ኦፕን ማርኬት ነው ማለት ነው። ለሁሉም ሰው አክሰሰብል የሆነ ኤቭሪዌር አክሰሰብል የሆነ the only thing is need is connection ነው የሚፈልገው ማለት ነው። ፎሬክስ has no central exchange ስንል ዲሴንትራላይዝድ ነው ማለት ነው። አንድ ሴንተር ኖሮት ከአንድ ቦታ ትሬድ የሚደረግ ነገር አይደለም ማለት ነው። እንደ ዓለም አቀፍ ነው የሚደረገው። it's open 24 hours a day and 5 days a week. From Monday to Friday it's open, but it will be closed on Saturday and Sunday. Saturday እና Sunday ዝግ ነው። ሌሎቹን ቀኖች from Monday to Friday open ነው for 24 hours ማለት ነው።
ግሎባል ፋይናንሻል ሀብ የሚባሉት ላይክ ትሬዲንግ መጀመሪያ የተጀመረባቸው ቦታዎች ላይክ ለንደን ኢንግላንድ ውስጥ፣ ኒውዮርክ አሜሪካ ውስጥ፣ ቶኪዮ ጃፓን፣ ሲድኒ አውስትራሊያ እና ሌሎችም አሉ። ግን እነዚህ ቦታዎች በጣም ናውን እና ቀድሞ የጀመሩ በመሆናቸው ላርጅሊ ማርኬቱ ያለባቸው ቦታዎች እነዚህ ናቸው ማለት ነው። ሌሎችም ቦታ ቢኖርም ማለት ነው። እነዚህ ቦታዎች ላይ በብዛት ማርኬቱ ሊኪድ የሚሆንበት ቦታ ነው። በብዛት የሚገኝበት ቦታ ለንደን፣ ኢንግላንድ፣ ኒውዮርክ፣ ቶኪዮ እና ሲድኒዎች በጣም ሊኪድ የሆኑ ማርኬቶች ናቸው። ኢትስ ኤቭሪዌር። ቀጣይ የምናየው ትሬድ ለምንድን ነው የምናደርገው ኦር ዋይ ዊ ትሬድ ፎሬክስ የሚለውን ነገር ለማየት እንሞክራለን። ትሬድን ለምንድን ነው የምናከናውነው ወይም ፎሪን ኤክስቼንጅ ላይ ትሬድ ለምን እናደርጋለን? እንደነገርኳችሁ ቅድም ኤቭሪባዲ ኤቭሪዋን ትሬድ ማድረግ ይችላል። የኮኔክሽን አክሰስ እና የትሬድ ማድረጊያ እንትኖቹ ካለው ማንም ሰው ትሬድ ማድረግ የሚችልበት እንትን ነው ማለት ነው። ሶ ዋይ ዊ ትሬድ ፎሬክስ የሚለው ለመጀመሪያ ሊኩዊዲቲ ነው። ሶ ኢት ኢዝ ኢዚ ቱ ኢንተር ኢት ኢዝ ኢዚ ቱ ኤግዚት ትሬድ። በፈለጋችሁ ሰዓት መግባት እና መውጣት የምትችሉት አይነት ማርኬት ነው ማለት ነው። ሊሚት የለውም፣ ባውንደሪ የለውም፣ ማን ዲስክሪሚኔሽን የለውም። ኤቭሪባዲ ኤቭሪዋን ካን ትሬድ ኢዝሊ ራሱን የቻለ ሲስተም አለው። ከሲስተሙ ጋር አዳፕት በመሆን ኢዝሊ ትሬድ ማድረግ የምንችልበት ነገር ስለሆነ ሊኪድ የሆነ ማርኬት ስለሆነ ኢዝሊ ትሬድ ማድረግ እንችላለን። ሌላው ሊቨሬጅ ነው። ሊቨሬጅ ስንል ዊዝ ስሞል ካፒታል ዩ ካን ኮንትሮል ላርጅ ፖዚሽን። ማርኬቱ ሊቨሬጂንግ አይነት እንትን አለው። ያንን ውስጥ ዲቴል ስትገቡ የምታዩት ነው። ዊዝ ስሞል ካፒታል ለምሳሌ በ$50 የ$1000 ማርኬትን ፖዚሽን ይዛችሁ ትሬድ የምታደርጉበት ነው። ሊቨሬጅ ከተጠቀማችሁ ዊዝ ብሮከሮች እና ምናምን ተጠቅማችሁ ማለት ነው። ብሮከር ስንል ደላላ ነው። እሱም በኋላ የምናየው ይሆናል ማለት ነው። ሶስተኛው አክሰሲቢሊቲ ነው። ኤኒዋን ዊዝ ኢንተርኔት ኤንድ ብሮከር ካን ስታርት ኤ ትሬድ። ብሮከር የምንላቸው ይህን ፎሬክስ ማርኬት ላይ ሴንትራል ባንኮች እና ቢግ ፋይናንሻል ኢንስቲትዩሽኖች ስላሉ ከነዚህ ከባንኮች እና ግለሰቦች ደግሞ ሪቴል ትሬደሮች ይባላሉ። ከሪቴል ትሬደሮች እና ከባንኮች መካከል ብሮከሮች አሉ። ብሮከር የምንለው ላይክ እንደ ደላላ ማለት ነው። ማርኬቱ ዳይሬክት እኛ ሪቴል ትሬደሮች የምንባል በግለሰብ ደረጃ ትሬድ የምናደርግ ሰዎች ዳይሬክት ገብተን ትሬድ ማድረግ አንችልም። በብሮከር በኩል ነው የምንሄደው። እነዚህ ብሮከሮች ህጋዊ ማንነት ያላቸው እነሱን የሚቆጣጠር የህግ አካል አለ። እነዚህ የህግ አካሎች እነማን ናቸው፣ እንዴት ነው የሚለውን ነገር ወደ ቀጣዩ ቪዲዮ ላይ ወይም ቀጣይ ሲዝን ላይ የምናየው ይሆናል። ለአሁኑ ግን ብሮከር ማለት ደላላ ሆኖ እኛ መሀል ከሴንትራል ባንኮች እና እነዚህን ላርጅ ኦር ቢግ ፋይናንሻል ኢንስቲትዩሽኖችን ከሪቴል ትሬደር ወይም ከግለሰቦች ጋር የሚያገናኝ ነው። በእነሱ በኩል አካውንት ገብተን ዳይሬክትሊ ማርኬቱ ላይ ትሬድ የምናደርግበት ነው። በደላላ በኩል ስንላችሁ ከደላላው ጋር አይደለም ትሬድ የምናደርገው። ሲስተሙ እንዳልኳችሁ ዲሴንትራላይዝድ ነው። ባንኮችም ሊቆጣጠሩት አይችሉም። ኢንፍሉዌንስ ነው ማድረግ የሚችሉት። ምክንያቱም ብርን በማስገባት እና በማስወጣት በፈንድ ነው ማኒፑሌት ወይም ኢንፍሉዌንስ ማድረግ የሚችሉት እንጂ ኖባዲ ካን ዳይሬክትሊ ኢንፍሉዌንስ ዩ።
በማንም በኩል እንትን የምትሉት አይደለም። ግን ወደ ማርኬቱ ስትገቡ ህጋዊነት ሲባል በግለሰቦች በብሮከር በኩል ነው ወደ ማርኬቱ የሚገቡት፣ ሲስተሙ እንደዛ ስለተዘጋጀ ማለት ነው። ይህን ስላችሁ ግን ብሮከሮች ማርኬቱን እነሱ ውስጥ አልፋችሁ ለትራንዛክሽኖች ለመኒ ኮንትሮል ምናምን እንዲመች ተደርጎ ነው እንጂ ማርኬቱን ይቆጣጠሩታል ማለት አይደለም። ምንም ማርኬቱን የሚቆጣጠር ስልጣን የላቸውም። አራተኛ ኦፖርቹኒቲ ነው። ፕሮፊት ማግኘት የምትችሉበት ገበያ ነው። ማርኬቱ በእናንተ ሳይድ ከሄደላችሁ እና በዲቴል አናላይዝ ሰርታችሁ በደንብ አውቃችሁበት ስኪል ዲቨሎፕ አድርጋችሁ ከገባችሁበት ትርፍ የምታገኙበት በጣም አሁን ከምትሰሩት ስራ የማይገናኝ አይነት ፕሮፊት የምታገኙበት ማርኬት ነው ማለት ነው። ካሬንሲ ፔሮች ምንድናቸው የሚለውን እስቲ በትንሹ ለማሳየት እሞክራለሁ። ካሬንሲ ፔርስ አር ኦልዌይስ ትሬድድ ኢን ፔርስ። ካሬንሲ በፔር ትሬድ የሚሆኑት ምክንያቱም ገበያው ላይ ወይ ዩሮ ወይ ዶላር ወይ ፓውንድ ወይ ደግሞ የጃፓን የን ወይም ስዊስ ፍራንክ ይዛችሁ ነው ገበያው ላይ የምትገቡት። ከነዚህ አንዱ ይኖራቸዋል። ለምሳሌ ዩሮ ያለው ሰው ዶላርን ገበያው ላይ ገብቶ ይገዛል። ዶላር ያለው ዩሮን ይገዛል። ፓውንድ ያለው ዶላርን ይገዛል። ዶላር ያለው የንን ይገዛል። ዶላር ያለው ፍራንክን ይገዛል። እንደዛ ነው ማለት ነው። የዩሮ ያለው ሰው ዩሮን ይሸጣል፣ ዶላርን ይገዛል ማለት ነው። ለምሳሌ ዶላርን አሁን ገዝታችሁ ሆልድ አድርጋችሁ ዊዚን ሚኒት ወይም ከሰዓታት በኋላ የዶላር ዋጋ በዩሮ ከጨመረ ትሸጣላችሁ። ዲፈረንሱን ትወስዳላችሁ ማለት ነው። ያ ነው ፕሮፊት የሚባለው። ለምሳሌ እዚህ ጋር ዩሮ ዩኤስዲ የሚለውን ፔር ብናየው 1 ዩሮ በ1.1 ዶላር እየተሸጠ ነው ያለው። እናንተ ገበያው ላይ ገብታችሁ ይህንን ዩሮ በዚህ ዋጋ ትሸጣላችሁ። ምንድነው የምትይዙት? ዶላር ማለት ነው። የዶላር ዋጋ የዩሮ ዋጋ ከትንሽ ደቂቃዎች ወይም ከትንሽ ሰዓታቶች በኋላ ከጨመረ ቻርት ላይ በኋላ በደንብ አሳያችኋለሁ። ልክ ይሄ ሬሾ 1 ዩሮ በዚህ ያህል በ1.1 ዶላር እየተሸጠ ነው ያለው አሁን። በዚህ ሰዓት በ1.1 ገዝታችሁ በኋላ ላይ ማርኬቱ ወደ ላይ ወጥቶ የዩሮ በ1.12 ዶላር የሚሸጥ ከሆነ የዩሮ ዋጋ ጨመረ ማለት ነው። ኦር ደግሞ ወደ ታች ወርዶ በ1.1 የነበረው 1.00 ምናምን ላይ ቢደርስ ያኔ የዩሮ ዋጋ ምን እያለ ነው? እየቀነሰ ነው ማለት ነው። እዚህ ጋር የያዛችሁት ፖዚሽን ልክ ማርኬቱ ሲቀንስ እዚህ ጋር የያዛችሁትን ፖዚሽን ሴል ብላችሁ እዚህ ጋር ለምሳሌ ዩሮን ሴል ብላችሁ እናንተ ማርኬቱ ቢወርድ የዩሮ ዋጋ ቢቀንስ ትርፋማ የምትሆኑበት፣ ኦር ደግሞ እዚህ ጋር ባይ ብላችሁ ገዝታችሁ ገበያው ቢጨምር የዩሮ ዋጋ በዶላር ሳምቲንግ ቢጨምር የምታተርፉበት፣ ኦር ደግሞ እዚህ ጋር እናንተ ባይ ብላችሁ በደንብ አናላይዝ ሳትሰሩ ባይ ብላችሁ ባይ ስትሉ ወደ ላይ መውጣት ነበረበት፣ ግን ኢንቨርስሊ ከሄደ የምትከስሩበት። ሴል ብላችሁ ወደ ታች መውረድ እያለበት ወደ ላይ ከወጣ እንደዚህም የምትከስሩበት ኦፕሽን ያለ ነው ማለት ነው። ይሄ ዩሮ ዩኤስዲን ባይ ካላችሁ ዩሮን እየገዛችሁ ነው። ዶላር ደግሞ
እየተሸጠ ነው ማለት ነው። ሶ if the ratio rises you will profit, if the ratio declines you will lose። የዩሮ ዋጋ ይቀንሳል ማለት ነው። ሞር ክሊርሊ ስትገቡበት የምታዩት ስለሚሆን ዲቴይል በመግባት ማየት ትችላላችሁ ማለት ነው። ሶ ፎሬክስ ትሬዲንግ እንዴት ነው የሚሰራው መካኒክሱ ኦር ሃው ኢት ወርክስ የሚለውን ለማወቅ ፕላትፎርሞች አሉ። ይህን ትሬድ የምናከናውንበት ትሬድ ቪው፣ ሜታ ትሬደር ፎር ትሬዲንግ ቪው የምንላቸው እንትኖች ፕላትፎርሞቹ ናቸው። ፕላስ ደግሞ ብሮከሮች አሉ። ብሮከሮች ህጋዊ ብሮከሮች በአሜሪካ ሬጉሌተሪ እንትኖች፣ በኢንግላንድ ሬጉሌተሪ፣ አውስትራሊያ ሬጉሌተሪ ቦዲዎች አሉ። ይህንን የማርኬቱን ብሮከሮች ሬጉሌት የሚያደርግ ከዛ ህጋዊ እንትን ፍቃድ አግኝተው በፍቃድ የተከፈቱ ታዋቂ ብሮከሮችን ትመርጣላችሁ። ሌላው ደግሞ ማርኬቱ ስፖት ረን የሚያደርግበት ቦታ በእነዚህ ፕላትፎርሞች ነው ማለት ነው። እነዚህ ፕላትፎርሞች ላይ ገብታችሁ ነው አናላይሲሱን የምትሰሩት ማለት ነው። አካውንትም ስትከፍቱ እነዚህ ውስጥ ገብታችሁ ነው አካውንት የምትከፍቱት። አካውንት ከከፈታችሁ በኋላ ፈንድ ዲፖዚት ታደርጋላችሁ። ፈንድ ሲባል ትልቅ ማርኬት እንዳትጠብቁ። ትልቅ ዲፖዚት አይደለም ዲፖዚት የምታደርጉት። ኢቭን $10 የሚቀበሉ ብሮከሮች አሉ። $50፣ $100 ሊሚታቸውን ያስቀምጡ። እንደየ ብሮከሮቹ ይለያያል። ትልቅ ካፒታል የሚፈልግ ማርኬት አይደለም። በትንሹ ከ50 እና $100 ኖሯችሁ ግን ዲፕ እውቀቱና ስኪሉ ካላችሁ በዚህ በ50 እና በ100 ተነስታችሁ ማደግ የምትችሉበት ማርኬት ነው ማለት ነው። ፈንድ አካውንት ከፍታችሁ ብሮከር መርጣችሁ ፕላትፎርም መርጣችሁ ዲፖዚት ካደረጋችሁ በኋላ የቱን ካረንሲ ፔር ነው ኦር ደግሞ የቱን ኮሞዲቲ ነው፣ የቱን ስቶክ ነው፣ የቱን ኢንዳይስ ነው ትሬድ ማድረገው ብላችሁ ትመርጣላችሁ። ከእናንተ እውቀት ጋር የሚሄድላችሁ ዘን ማርኬቱን አናላይዝ ታደርጋላችሁ ማለት ነው። ማርኬቱን አናላይዝ ስታደርጉ አናላይዝ ላይ ቴክኒካል እና ፈንዳሜንታል አናላይሲሶች የምንላቸው አሉ። እሱን ዲፕ ስትገቡበት የምታዩት ነው ማለት ነው። ያ የትምህርቱ አካል ስለሆነ ቴክኒካል እና ፈንዳሜንታል አናላይሲስን ታጠናላችሁ። ዘን ስኪላችሁን ዲቨሎፕ ታደርጋላችሁ ማለት ነው። አፍተር ዛት ማርኬቱ ላይ ኦርደር ፕሌስ ማድረግ ነው። ኢዚ ነው ማለት ነው። ቻርት ላይ እናያለን። ባይ ወይም ሴል ነው የምትሉት በቀላሉ ማለት ነው። ዘን ኦርደራችሁን ፕሌስ ካደረጋችሁ በኋላ ለምሳሌ አጌንስት ዩ ከሄደ ብዙ ሉዝ እንዳታደርግ እና ሙሉ ካፒታልን እንዳትበላ ስቶፕ ሎስ የሚል እንትን አለው። ስቶፕ ሎስ ታስቀምጣለህ። ይሄን አጌንስት ሚ ከሄደ በቃችን ያለው ዘርጌ ይበቃኛል ተሳስቻለሁ። ኦር ደግሞ ቴክ ፕሮፊት የሚለው በትርፋማ ሳይድ ትርፍ በምታደርግበት ሳይድ ሄዶ ነገር ግን ሊመለስ ስለሚችል ልክ በቃ ይሄን ያህል ትርፍ ካገኘው በቃኝ የምትልበት ቦታ ቴክ ፕሮፊት ይባላል። እነዚህ ነገሮች በማስቀመጥ ሪስክ ማኔጅ ማድረግ የምትችልበት በጣም ምቹ ማርኬት ነው ማለት ነው። if market moves in your direction you will profit, and if it moves against you you will lose። በቀላሉ መካኒክሱ ይሄ ነው ማለት ነው። ይሄ ትሬዲንግ ቪው የምንለው አፕሊኬሽን ነው ወይም ፕላትፎርም ነው። ይህን ትሬዲንግ ቪው አካውንት ከፍታችሁ እዚህ ላይ ገብታችሁ ነው ማለት ነው ትሬድ አናላይሲሳችሁን የምትሰሩት። ተርዘት በብሮከራችሁ በኩል ከፍታችሁ ባይ ኦር ሴል እያላችሁ ትሬድ የምታደርጉበት። ለምሳሌ ይሄ
ይሄ ማርኬቱ ስፖት የተከፈተው ዩሮ ዩኤስ ዶላር ነው። እዚህ ጋር ፔፐርስቶን የሚል ጽሑፍ አይታችኋል። ይሄ ከብሮከሮች መካከል ታዋቂው አንዱ ፔፐርስቶን የሚባለው ብሮከር ነው። በፔፐርስቶን አካውንት ከፍታችሁ ትሬዲንግ ቪው አካውንት ከፍታችሁ ነው እዚህ ላይ የምትገቡት። ትሬዲንግ ቪው ላይ አናላይዝ እየሰራችሁ ባይ ኦር ሴል ትላላችሁ ማለት ነው። ለምሳሌ ከዚህ ወደዚህ ያለውን ፓርት እርሱትና ለምሳሌ እዚህ ጋር ለሴ 1.184 ላይ 1 ዩሮ 1.18 ዶላር እየተሸጠ ነው። እዚህ ጋር እናንተ ባይ አላችሁ እንበል አናላይዝ ከሰራችሁ በኋላ አንድን ዩሮ በ1.184 ዶላር እዚህ ጋር ገዛችሁ። እዚህ ጋር ፖዚሽን ይዛችኋል። ዘን ማርኬት ወደ ላይ ወጣና 1.1848 ላይ ደረሰ። 1 ዩሮ እዚህ ጋር ስንት ነው? 1.1848 እዚህ ጋር ስንት ነበር? 1.844 ነው። 1848 ላይ ደረሰ። ምን ሆነ? 1 ዩሮ ተወደደ ማለት ነው። እዚህ ጋር ስትደርሱ ሴል ትላላችሁ ማለት ነው። እዚህ ጋር የገዛችሁት በዚህ ነው። እዚህ ጋር ስትደርሱ ሴል ትላላችሁ ማለት ነው። ቴክ ፕሮፊታችሁን እዚህ ጋር አስቀምጣችሁ ከሆነ እዚህ ጋር ባይ ያላችሁትን ፖዚሽን እዚህ ጋር ስትደርሱ ሴል በሌሊም ብላችሁ ነው የምትወጡት ማለት ነው። አለቀ። ከዛ በኋላ ወጣችሁ። በዚህ ማወቅ ያለባችሁ ይሄን ማርኬት ባይ እስካላላችሁ ወይም ሴል እስካላላችሁ ድረስ ራሱ ተነስቶ ብራችሁን ትሬድ የሚያደርግበት አይደለም ማለት ነው። እንደዛ መረዳት መቻል አለባችሁ። and finally ወደ ሰክሰስ የሚወስዳችሁ ነገር ምንድነው? ሰክሰስ የምንለው አንደኛው ለርን ነው፣ ማወቅ። ይሄ የሚፈልገው ብቸኛው ፎሬክስ ትሬዲንግ የሚፈልገው ነገር እውቀት ነው። ይሄ ፎሬክስ ትሬዲንግ እውቀቱ ሊኖራችሁ ይገባል። አናላይሲስ ይሰራል፣ ቴክኒካል እና ፈንዳሜንታል። ዘን እውቀቱ ካላችሁ በኋላ ስኪል ዴቨሎፕ ማድረግ አለባችሁ። ስኪል ዴቨሎፕ የምታደርጉት ዲሞ አካውንት በመክፈት ዌል ፕራክቲስ በማድረግ ዲሞ አካውንት ላይ ፕራክቲስ ካደረጋችሁ በኋላ ዲፕ ስኪል ይኖራችኋል። ዘን ስትራቴጂ ትነድፋላችሁ ማለት ነው። የተለያዩ ስትራቴጂዎች አሉ። ውስጥ ስትገቡ የምታዩት ስትራቴጂ ማለት በቀላሉ የትሬድ ሜካኒዝም ነው። እሱን አንዱን መርጣችሁ ከሱ ጋር ስኪላችሁን ዲቨሎፕ ካደረጋችሁ በኋላ በ50 በመቶ ዶላር የሚጀመር ነው። አስሎንጋስ ደግሞ ፍሪ ሆናችሁ ለመስራት እስከ 1000 ዶላርም ዲፖዚት አድርጋችሁ የምትሰሩበት ነው ማለት ነው። አንተና አንተ ብቻ ነህ እዚህ ቦታ ላይ አካውንትን ረን የምታደርገው። ኖባዲ ረን ሊያደርግልህ አይችልም። ብሩን ለማስገባት እና ለማስወጣት ሲባል የተዘጋጁ ብሮከሮች ብቻ ናቸው በመሃል ላይ ያሉት። ዊዝ ባንክስ፣ ዊዝ ሴንትራል ባንክ፣ ዊዝ ቢግ ፋይናንሻል ኢንስቲትዩሽን ነው ትሬድ የምታደርገው። ዲፕ እውቀት መኖር አለበት። ይህንን እውቀት ደግሞ አብረን ሆነን ወደፊት የምንማር ይሆናል ማለት ነው። ቴንክ ዩ። መጨረሻም ሰብስክራይብ ማድረግ እንዳትረሱ ማለት ነው። አመሰግናለሁ።